አፍሽን ዝጊ። ስለኔ ማንም የጠየቀሽ የለም። ባትጠይቂኝም ባለጌ መሆንሽን ላስታውስሽ ብዬ ነው። አንቺ ማለት ነውረኛ ሴት ነሽ። መቼስ ካንቺ አልብስ። ለኔ መንገር አፍራሽ ነው እንጂ ፍቅር ይዞሻል። አንተ ደግሞ እውነቴን ነው ያለቀሽው በዚሁ በፍቅር ጉዳይ መሆን አለበት። ታው በእናትህ እንደሱ አትበል። እስቲ የእውነት ፍቅር ይዞሽ ካልሆነ ብሩኬ ይሙት ብለሽ ማይልኝ። ለምንድን ነው ብሩኬ ይሙት ብዬ የምመለው? ምን ችግር አለው ካላሽሽ? ነገርኩህ እኮ ብሩኬ ሙት ብዬ ባንተ አልምልም። ስለዚህ ልክ ነኝ ማለት ነው። እንዳሰብኩት ፍቅር ይዞሻል አይደል? ብሩኬ እንደውም እብድ መሆኑ ነው እንጂ የሚያሰጋኝ ለኔ። እንዴት እስቲ አስቡ። እቺ እብድ ቆይ የምታውቀውን ሁሉንም ሚስጥሬና መታ ዝርግፍ ብታደርጉስ ምን ሊውጠኝ ነው? እኔ ያለ የሚያስፈራም ምን አይነት ሚስጥር ብታገኝ? በጣም ብዙ የምታውቀው ሚስጥር አለ። ይሄን ያህል? አዎ። እዚህ መታ አንድ ነገር ብተነፍስ ያልቅልኛል። መቀመቅ ነው የምወርደው። ቆይ እኔ የማላውቀው ምን አይነት ሚስጥር ብታቀብል? አንተ ልገምተው አይደለም ልታስበው የማትችላቸው ብዙ ሚስጥሮች ነው የምታውቀው። አቤት። ምንድነው? በሩን ቶሎ አትከፍችም እንዴ? ደንቆሮ ነሽ? አቤት አቤት። ምንድነው እሱ? ሰምተሻል? ለምን ቶሎ አትከፍችም? ደንቆሮ ነሽ ወይ ነው ያልኩሽ። ከፈትኩልሽ አይደል እንዴ? ምንም ያሰድብሽ? ይሄ ሁሉ ሰዓት ፀሐይ ላይ ገትረሽኝ ከፈትኩልሽ ስትይ አታፍሪ? ቆይ አንቺ ማንሽ? ጭራሽ አንቺ ማንሽ ትይኛለሽ? ምን አይነት ጥጋበኛ ሰራተኛ ነሽ ባክሽ? ማነው ሰራተኛ? አንቺ ነሻ። ደሞ ማነው ሰራተኛ ትያለሽ እንዴ? አጁዛ አንቺ ሴትዮ ያምሻል ወይስ ከዚህ በፊት ታውቂኛለሽ? ለምን የምትሰደብ? እከካም ሰራተኛ እኔን መጠየቅ አይችልም። አፍሽን ዝጊ ብዬሻለሁ። እሺ ያምሻል አይደል? ጤነኛማ አይደለሽም አንቺ። ያምሻል? እኔን ነው ወይስ አንቺን ነው የሚያምሽ? አንቺ ነው። ሌላ ማን አለ እዚህ ውስጥ? አፍሽን ዝጊና ውጪ። ዝም ብለህ ትቆማለህ እንዴ? ናይ ውጪ። ወዴትም አልወጣም። ውጪ እያልኩሽ ነው። ናይ ውጪ። ልቀቂኝ ብዬሻለሁ። ናይ ውጪ። በኋላ ግን ይቆጭሻል። ውጪ። የምታደርጊው ነገር ግን ዋጋ ያስከፍልሻል በኋላ። ልጄ እባክሽ ተያት። ትርሲት የርብቃን ሚስጥር አውቃባታለች ማለት ነው። ምክንያቱም እንግዲህ ርብቃ ሚኪያስ እንዲረዳትና በጣም እንዲያግዛት ስለፈለገች ብሩኬን እንደምትወደውና እሱ እንዳለውም እንደሚያግዛት እርግጠኛ ስለሆነች እንግዲህ ብሩኬን አፈቅረዋለሁ ብላ ለሚኪያስ ስትነግረው ትርሲት ሰምታታለች ማለት ነው። ይሄ ደግሞ ለርብቃ ትልቅ ውርደትና ትልቅ እፍረት ነው ማለት ነው። ምክንያቱም ርብቃ ብሩኬን እንደ ወንድሟና እንደ ታላቅ ወንድሟ መከተዋ አድርጋ ነው እያሰበችው የነበረው ማለት ነው። እዚህ ጣጣ ውስጥ የከተታት ደግሞ ሚኪያስ ነው። ይሄ ነገር ደግሞ ለርብቃ ትልቅ ውርደትና አንገት የሚያስደፋ ነገር ነው ማለት ነው። ግን ደግሞ በብሩኬ ዙሪያ ያሉት ሰዎች በጠቅላላ ብሩኬን እንዳይወስዱባትና እንዳይቀድሟት ስለሰጋች እንግዲህ ሚኪያስን ርብቃ አግዘኝ እኔ ዋሽቼህ ነው እንጂ ብሩኬን አፈቅረዋለሁ ስትለው ብላ እየተማጸነችውና እየለመነችው ባለበት ሰዓት እንግዲህ ትርሲት ሰምታታለች ማለት ነው። ይሄንን ነገር ስትሰማ ትርሲት ደግሞ በርብቃ በጣም ነው ያፈረችው ማለት ነው። ርብቃ ለመደበቅ ብትሞክርም ትርሲት ግን በጆሮዋ እንደሰማች አረጋግጣላታለች። ቢሆንም ግን ርብቃ ደግሞ በፍጹም አንቺ እንደምትዩ ብሩኬን አላፈቅረውም ወንድሜ ነው ብላ ለመዋሸትና ለመደበቅ ብትሞክርም በጆሮዋ እንደሰማቻት ሚኪያስንም እርዳታ ስትጠይቅ እንደነበር ስትነግራት አንገቷን ደፍታለች ማለት ነው። ትርሲትም እንግዲህ የርብቃ አስተሳሰብና ድርጊቷ በሙሉ ቢያሳፍራትም ግን ደግሞ ይሄንን ለቤተሰቡ ወይም ደግሞ ለርብቃ አባት ተናግራ አንገታቸውን እንዲደፉና በልጃቸው ሀሳብ እንዲያፍሩ ስላልፈለገች ዝም ብላለች ማለት ነው። ግን ደግሞ ነገሮች በዚሁ ከቀጠሉና ርብቃ አርፋ የማትቀመጥና ከብሩኬ ላይ አይኗን የማታነሳ ከሆነ ግን ለአባቷ ተናግራ እንደምታዋርዳትና አባቷን በድርጊቷ እንደሚያፍሩና አስጠንቅቃታለች። ርብቃ ግን ምንም ነገር ማምጣት ትችያለሽ ብላለች ማለት ነው። ግን ደግሞ እውነቱ ስለወጣባትና አንድ ሰው ብሷ ብሩኬን እንደምታፈቅረው በድብቅ ወንድሜ ትበል እንጂ ከልቧ እንደምትወደውና በፍቅሩ እየተቃጠለች እንደሆነ ትርሲት ስላወቀችባት በጣም ነው ያዘነችው። እንግዲህ ክፍሏም ገብታ ለረጅም ሰዓት ስታለቅስ ነበር። በዚህ ሰዓትም ብሩኬ መጥቶ ለምን እንደምታለቅስ ቢጠይቃትም እሷ ግን እውነቱን መናገር አልፈለገችም። ግን ደግሞ በጣም
በጣም ስላስገደዳትና ስላስጨነቃት እንግዲህ ፍቅር እንደያዛት ነግረዋለች ማለት ነው። ግን ደግሞ ፍቅር ከማን እንደያዛት በፍጹም አልነግርህም፣ ግን ደግሞ እኔ የምወደውና የማፈቅረው ሰው ምንም ፍቅር የማይገባው ገገማና ጅል ነው ብለዋለች ማለት ነው። ብሩኬ ለማወቅ ቢሞክርም ግን ደግሞ እሷ በግልጽ ልትነግረው አልፈለገችም። ምክንያቱም ይሄ ነገር ብሩኬ እሺ ብሎ እንደማይቀበለውና በእሷና በሱ መካከል ትልቅ ችግር ሊፈጠር እንደሚችል ስለገባትም እሱ በራሱ ጊዜ ይወቅ እንጂ እኔ አፈቅረዋለሁኝ ወይም ደግሞ አፈቅርሃለሁ ብዬ ለመናገር ሴትነቴ አይፈቅድልኝም፣ ስለዚህ በፍጹም አልነግረውም ብለዋለች ማለት ነው። እንግዲህ በተደጋጋሚም ጅልና ሞኝ ነው እያለች ትበል እንጂ ብሩኬ ደግሞ ርብቃ ትወደኛለች ወይም ደግሞ ታፈቅረኛለች ብሎ በፍጹም ሊያስብም ሆነ ሊገምትም አይችልም። ምክንያቱም የርብቃ ስሜት እየተቀየረው አሁን ስለሆነ ብሩኬ ደግሞ ከበፊቱም እንደ እህቱና በጣም የሚወዳትና እንደ ታናሽ እህቱ የሚያያት የሚሳሳላት ሰው ስለሆነች በፍጹም ይሄንን ታስባለች ወይም ደግሞ ለኔ ያላት ስሜት ወደ ፍቅር ይቀየራል ብሎ በፍጹም ስለማይገምት መቼም ቢሆን እሷ ራሷ አፈቅርሃለሁኝ ብላ ወይም ደግሞ አሁን ሚስጥሩ ስለወጣና ትርሲት ስላወቀች ምናልባትም ከሌላ ወገን ካልሰማ በስተቀር ርብቃ ግን ብሩኬን አፈቅርሃለሁ ብላ በአፏ ልትነግረው አትችልም ማለት ነው። ሌላው የልዕልት ጉዳይ ነው። ልዕልት እንግዲህ ብሩኬን ወደ ራሷ ለማቅረብና የራሷ ለማድረግ ደፋ ቀና እያለች ነው። እስካሁን ድረስ ብሩኬ ልዕልት ለሱ ስሜት እንዳላት በፍጹም አልገባውም። እሷ እንዲገባው ዳር ብትለውም ምንም ነገር እየተረዳ አይደለም። በስራ ሰበብና ስለ ስራ እናውራ እያለች እንግዲህ መገናኘቷን ማጠበቅ ማድረግ ፈልጋለች። ይሄ ነገር ርብቃን ባያስደስታትም ብሩኬ ግን ስለ ልዕልት መልካም አስተሳሰብና ጥሩ ሰው እንደሆነች ለስራውም እንደምታግዘውና እንግዲህ ጠበቃውም እንደሆነች በተደጋጋሚ እየተናገረ ነው። ልዕልት ግን ከስራው ባሻገር ብሩኬን የራሷ ለማድረግና በፍቅር ለማጥመድ እየሞከረች ነው። ዛሬም እንግዲህ በስራ ምክንያት ጠርታዋለች፣ ግን ደግሞ ስጦታ አዘጋጅታለትና ስልክ ገዝታለታለች። ይሄም ነገር ብሩኬን በጣም አስደስቶታል ማለት ነው። ግን ደግሞ በተቃራኒው ርብቃን በጣም አስከፍቷታል። የልዕልትና የብሩኬ ግንኙነት ርብቃን በፍጹም እያስደሰታት አይደለም ማለት ነው። ብሩኬ ደግሞ ለልዕልት ያለው አስተሳሰብ ከፍ ያለና መልካም ነው ማለት ነው። እንግዲህ ልዕልት ቃስ በቃስም ቢሆን ብሩኬን ወደ ራሷ ለማምጣትና የራሷ ለማድረግ እየሞከረችና እየጣረች ነው ያለችው ማለት ነው። እሱ ግን እስካሁን ድረስ በስራ ባልደረባነትና እንግዲህ ጉዳይን ታስፈጽምልኛለች ወይም ደግሞ ቶታል የተባለውን ማንነቴን ትመልስልኛለች ብሎ በጠበቃው ነው እያሰባት ያለው ማለት ነው። እንደ ስራ ባልደረባ ነው እያሰባት ያለው ማለት ነው። እንግዲህ ወደፊት ምን እንደሚፈጠር ባናቅም ልዕልት ግን ብሩኬን የራሷ ለማድረግ በራሷ መንገድ ደፋ ቀና እያለች ነው ያለችው ማለት ነው። ሌላው ሚኪያስ ነው። የሚኪያስ ጉዳይ እንግዲህ እጁ በጠቅላላ በወንጀልና በመጥፎ ድርጊቶች የተጨመላለቀ እንደሆነ እናውቃለን። አሁን ላይ ደግሞ ሌላ በጣም የሚያበሳጭና የሚያናድድ ነገር ተፈጥሯል ማለት ነው። የብሩኬ እህት በመገኘቷ በጣም ነው የተበሳጨው። የብሩኬ እህት እንግዲህ ስለ ሚኪያስ በጣም ብዙ የምታውቃቸውና ወንጀሎችና ሚስጥሮች አሉ። ያ ነገር እንግዲህ እዚህ ከመጣችና አይምሯ ከተስተካከለ ስለሚታወቅበት አሁን ላይ እንግዲህ የብሩኬን እህት ባለችበት ወደዚህ እንዳትመጣ ለማድረግ ሀሳብ እያቀረበና ከጓደኛው ጋር እየተወያየ ነበር ማለት ነው። እንግዲህ ጓደኛው ምን አይነት ሚስጥር እንደምታውቅና ምን ያህል ከሱም የተደበቀ ሚስጥር እንዳለ ቢጠይቀውም ሚኪያስ ግን ሊነግረው አልቻለም ማለት ነው። ተከስተ ብዙ ጊዜ ነገሮችን ስላበላሸበት፣ ስለዚህ ሚኪያስ ሌላ ሚስጥር እንዳለው የብሩክ እህት የሚኪያስን ምን አይነት ሚስጥር እንደምታውቅ እንዲያውቅበት አልፈለገም ማለት ነው። ሊያወጣጣው ቢሞክርም ሚኪያስ ግን በቀላሉ ሊነግረው አልቻለም ማለት ነው። ስለዚህ ሚኪያስ እንግዲህ አሁን ላይ እጆቹ በወንጀልን የተጨመላለቁ እንደሆነ ግልጽ ነው ማለት ነው። ስለዚህ እንግዲህ ሚኪያስ ይሄንን ነገር ለማስቀረትና ሚስጥሩ ሁሉ ተዳፍኖ እንዲቀር የብሩኬ እህት እንዳትድንና ከዳነች ራሱ ወደ ሀገሯ እንዳትመለስ ለማድረግ የራሱን ጥረት እያደረገ ነው ያለ
አለው ማለት ነው። ሌላው የትርሲት እናት ናቸው ማለት ነው። እንግዲህ የትርሲት እናት ገና ከመምጣታቸው ማንነታቸውንና የወረደ አስተሳሰብ እንዳላቸው ለርብቃ እያሳዩት ነበር ማለት ነው። እንግዲህ ርብቃና አባቷን እንደ ሰራተኛና እንደ ዘበኛ ቆጥራ ከፍ ዝቅ ስታደርጋቸው ነበረ ማለት ነው። ይሄ ነገር ደግሞ ርብቃን በጣም ስላስከፋትና ስላስቆጣት ከቤት ገፍትራ አስወጥታታለች ማለት ነው። የትርሲትን እናት እንግዲህ በጣም ለሰው ያላት አስተሳሰብ በጣም እየወረደና ዝቅ ያለ ከመሆኑ የተነሳ እንግዲህ እነማናችሁ ወይም ደግሞ ምንድናችሁ ብላ ከመጠየቅ ይልቅ እንደዚሁ አለባበሳቸውንና ፊዚካላቸውን አይተው የርብቃን አባት ዘበኛ ርብቃን ደግሞ የቤት ሰራተኛ አድርጋ ከፍ ዝቅ ስታደርጋቸው ነበር ማለት ነው። ርብቃም እንግዲህ ቀላል ሰው ስላልሆነች በማንነቷና በአባቷም ስለማትደራደር እንግዲህ ጎትታ ከናቷ ከልጃቸው ቤት ለማስወጣት ሞክራ ነበር። በስተመጨረሻም ግን ብሩኬ መጥቶ ወደ ውስጥ አስገብቶ የሁለቱንም ማንነት አስተዋውቋል ማለት ነው። እንግዲህ የትርሲት እናት በዚህ ብቻ አላበቁ። ከዛ ቤት እንዲወጡላትና ወይም ደግሞ ርብቃን እንድታባረራት ትርሲትን ጠይቀዋታል ማለት ነው። ትርሲትም ደግሞ ቤተሰቦቼ ናቸው፣ ስለዚህ እነሱ የትም አይሄዱም ብላ አስረግጣ ነግራቸዋለች ማለት ነው። እናትየዋም እንግዲህ ከኔና ከነዚህ ቆሻሻ እያለች ዝቅ እያደረገቻቸው እነሱን ከመረጥሽ መልካም ነው፣ ግን ደግሞ አሁን ላይ የመጣሁበት ጉዳይ ከብሩኬና ከሚኪያስ ማንን እንደመረጥሽና ከማጋ መሆን እንዳሰብሽ ማወቅ እፈልጋለሁ ብለዋል። እናቷ ቢሆኑም በሷ ህይወት ምንም አያገባቸውም፣ ግን ደግሞ ነገሮችን ለማበላሸትና ዝብርቅርቁን ለማውጣት የመጡ ነው የሚመስሉት ማለት ነው።